የሰገራ ድርቀት ወይም የአንጀት ድርቀት 2 እና 3 ሳምንታት በላይ ከቆየ የአንጀት ካንሰር ምልክት ሊሆን እንደሚችል ያውቃሉ? ሰላም ዶክተር ታደሰ ሀብተወልድ ይባላለሁ። ጠቅላላ የቀዶ ጥገና ሐኪምና የአንጀት ሰብ ስፔሻሊስት ሐኪም ነኝ። ብዙ ሰዎች በተለያዩ አጋጣሚዎች የአንጀት ወይም የሰገራ መድረቅ ያጋጥማቸዋል። የተወሰኑት ጊዜያዊና ከአመጋገብ ስርዓት ጋር ወይም የተለየ ነገር ስናደርግ የሚመጡ ሲሆኑ ነገር ግን ለሳምንታት እየቆየና ምንም አይነት የአመጋገብ ለውጥ ስናመጣ የማይሻሻል ከሆነ እንደዚህ አይነት ምልክቶች የአንጀት ካንሰር ምልክቶች ሊሆኑ ይችላሉ። ነገር ግን የአንጀት ወይም የሰገራ መድረቅ ብቻውን የአንጀት ካንሰር ምልክት ላይሆን ይችላል። ከዚህ በተጓዳኝ የአንጀት ካንሰር ከቁጥጥራችን ውጭ የሆነ የክብደት መቀነስ እንዲሁም ሆዳችን አካባቢ መረበሽ፣ አንዳንዴ ተቅማጥም የመሳሰሉት ነገሮችና ዲስኮምፎርት መሰማት ሊሆን ይችላሉ። በሰገራችን አካባቢ ደም የቀላቀለና ለረጅም ጊዜ የቆየ ንፍጥ የመሰሉ ነገሮች ሲወጡ እንዲሁም በሽንት ቤት ስንወጣ ስሬ መጣው አይነት ስሜትና ሰገራችንም በጣም እየቀጠነ ከመጣ እንደዚህ አይነት ምልክቶች አንጀትና የደንዳኔ ካንሰር ምልክቶች ሊሆኑ ይችላሉ። ስለዚህ ስር የሰደደ የአንጀት ወይም የሰገራ ድርቀትን ችላ እንዳይሉ እነዚህና መሰል መረጃዎችን ቲክቶክ ገጻችንን ፎሎ በማድረግ ቤተሰብ ሆነው መረጃዎችን ማግኘት ይችላሉ።